በድጋሚ እንተዋወቅና አዲስ ተመልካች ካለ ዳኮርድ ማን ነው የሚለውንም በዛውም ነካ አድርገንላቸው እንለፍ። በጣም አመሰግናለሁ። ደግማችሁ ስለመጣችሁ እጅግ በጣም አድርገን እናመሰግናለን። እኔ ያው አሉላ ዮሐንስ እባላለሁ። በዳኮርድ ሪል ስቴት ውስጥ የሴልስ ኤንድ ማርኬቲንግ ማኔጀር ነኝ። ሪል ስቴቱን ለማስተዋወቅ ያህል እንግዲህ በሰፊው ከዚያ ቀደም በሀገሪቱ ውስጥ ሲሰራ የነበረው በግብርናው ዘርፍ እና በኢምፖርት ኤክስፖርት ዘርፍ ነው። ግብርና ጉጂ ላይ ትልቅ የሆነ የቡና እርሻ አለ። ቡና ነበር የምናመርተው። ያን ያመረትነው ቡና ደግሞ ኢምፖርት ኤክስፖርት ነው እያደረግን ሀገራችን ላይም ያለውን የዶላር እጥረት ለመቅረፍ ድርጅቱ ራሱ የቻለ የራሱን አስተዋጽኦ ሲያደርግ ቆይቷል ማለት ነው። ከቅርብ ጊዜ ወደዚህ ደግሞ ወደ ሪል ስቴቱ ዘርፍ ገብቶ በሪል ስቴቱ ዘርፍ እየሰራ ይገኛል። በሪል ስቴቱ ዘርፍ ከገባን 6 ወይም 7 ዓመት ቢሆነን ነው። በዚች አጭር ጊዜ ውስጥ ግን ቀላል የማይባሉ በቁጥር የሚቆጠሩ አፓርትመንቶችን አስረክበናል። ይህን ስልሽ እንግዲህ ያው ንግድ ፍቃድ ከማውጣት መሬት ከመግዛት ፕሮሰሱ ጀምሮ ነው። ግን በዚህ አጭር ጊዜ ውስጥ 2 አፓርትመንቶችን አስረክቧል። ባለፈው ስትመጪ 1 አፓርትመንት ነበር ያስረከበው። በ8 ወር ጊዜ ውስጥ 2ኛ አፓርትመንት ደግሞ አስረክቧል። አንቺ ስትመጪ ደግሞ ቁፋሮ ላይ ወይም ደግሞ መሬት ላይ የነበረው አፓርትመንት አሁን የፊኒሽንግ ስራ እየተሰራለት ነው ያለው። ሙሉ በሙሉ ትኩረቱን ካምፓኒው ግንባታው ላይ አድርጎ እየሰራ ነው ያለው። ከስር እያስረከበ ስለሚሄድ ደንበኞቻችን ሁሉም ኮምፕሌን አይኖራቸው። የመጀመሪያውን በ2 ዓመት ኮንትራት ሰጥተን በ1 ዓመት ከ6 ወር ነው ያስረከብነው። ሁለተኛውን በተመሳሳይ ሁኔታ ፈርተን ነበር፣ ግን እሱንም በ1 ዓመት ከ6 ወር ነው ያስረከብነው። ሶስተኛውንም አፓርትመንት ከእናንተ ጋር ያስተዋወቅነውን አፓርትመንት በ2 ዓመት ነው ያስተዋወቅነው። ግን አሁን ያለውን ነገር ስናየው በኢትዮጵያ አዲስ ዓመት ሁሉም ቤታቸውን ይረከባሉ ብለን እናስባለን። ያው ለገዙ ደንበኞች እንኳን ደስ አላችሁ ነው የምለው። ፊኒሽንግ ነው ቻክ እየተደረገ የጂፕሰን ስራ፣ የልስን ስራ የመሳሰሉት እየተሰራ ነው ያለው። አሁን ደግሞ ሌላ አዲስ አፓርትመንት ለሚፈልጉ ደንበኞች ኦልሞስት ፊኒሽንግ ላይ ስለደረሰ እዛው ኮምፓውንድ ውስጥ በተመሳሳይ ሎኬሽን አዲስ አፓርትመንት ለሽያጭ አውጥተናል። እሱም ላይ ጆይን ማድረግ ይችላሉ። በ1 ዓመት ተኩል ነው አዲሱን ሳይት ለማስረከብ እንትን ያለው። ኦልሞስት ከመሬት ወጥቶ ወደ 1ኛ ወደ 2ኛ ፎቅ ነው ያለ ሳይት። እንዴት እሱን እናየዋለን። ሳይቱ የት አካባቢ ነው የሚገኘው?